አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ለክረምት በጣም የሚመችና አዘውትሬ ክረምት ላይ እንዲህ ብርዳማ ወቅት ላይ ብሰራው ደስ የሚለኝና የምመርጠው የኮሸሬ የሩዝ አሰራር ነው ይዤላችሁ የመጣሁት። በጣም ቀላልና በፈጣን መልኩ ነው ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁንም አትርሱ። ላይክ ማድረጋችሁ ትልቅ ዋጋ አለው። ላይክ እያደረጋችሁ ቪዲዮን ስትጀምሩ ዩቲዩብ ደግሞ ለብዙ ሰው ቪዲዮቼ እንዲዳረስ ይረዳኛል። ሁሌም ደግሞ ላይክ ሼር እያደረጋችሁ ለምታበረታቱኝ ከልብ እያመሰገንኩኝ ወደ ስራው እንገባለን። ስራውን ስጀምር ምስር ነው፣ ድፍን ምስር በደንብ የተለቀመ፣ ከዛ እናጥበዋለን። ሽምብራውን ግን ይሄ ሽምብራ ድቤ የሚባለውን ነው። እሱን ለ24 ሰዓት ዘፍዝፌዋለሁ። ሁለቱን ደግሞ እንደዚህ ጥብ አድርጌ እጥደዋለሁኝ እንዲበስል። ቀጣይ የሚሆነው ስራችን እንግዲህ ሽንኩርቱን ማዘጋጀት ነው። እንግዲህ ሽንኩርቱን በመቀጠል ደግሞ እንደዚህ በቁመት እንከትፈዋለን። በምትመርጡት መንገድ ትከትፉታላችሁ። እኔ እንደዚህ በቁመቱን የከተፍኩት። ቀጣዩን ደግሞ እንደዚህ በጎንም አድርጋችሁ ረዘም ረዘም እንዲልላችሁ ከፈለጋችሁ ሽንኩርቱ ትናንሽ ከሆነ ወደ ጎን አድርጋችሁ መክተፍ ትችላላችሁ። እኔ የተወሰነው እንዲከተፍኩና ይህንን ደግሞ ለእናንተ ለማሳየት በዚህ መልኩም ቢሆን ሁለቱም ረዘም ያለ ሽንኩርት ይወጣልናል። ለመጥበስ ስለምንፈልገው ሽንኩርቱ ላይ ከላይ የምንበትነው እንዲሁም ደግሞ ከውስጥም የምንጨምረው ሽንኩርት ስለሚያስፈልገን በርከት አድርገን ነው የምንከትፈው። እንደምትመለከቱት ሽምብራውም ምስሩም እንደዚህ እየበሰለ ነው። ምስሩ ሙሉ ለሙሉ ሙክክ አድርገን አናበስለውም። ግማሽ ያህል አበሳሰል ደረጃ ሲደርስ እናወርደዋለን። ሽምብራውን ግን በደንብ እናበስለዋለን። ኖርማን አበሳሰል እናበስለዋለን። ምስሩን ሽምብራውን እያየን እንደምትመለከቱት ሽንኩርቱን ለመጥበስ 1 ማንኪያ የበቆሎ ዱቄት አድርጌበታለሁኝ። 1 ማንኪያ ደግሞ ኖርማን ፍርኖ ዱቄት አድርጌበታለሁኝ። ትንሽዬ ደግሞ ሱካር አድርጌበታለሁ በሻይ ማንኪያ። እንደዚህ ማድረጌ ያው ሽንኩርቱ ከሽከሽ እንዲልና ቆንጆ ያጠባበስ ከለርም ይዘትም እንዲኖረው ይረዳናል። በዚህ መልኩ ብትጠብሱት ቆንጆ ነው። እንግዲህ ዘይቱ በደንብ መጋል አለበት። ሽንኩርቱን ለመጥበስ በደንብ ዘይቱን እናግለውና ይሄ ሳምቡሳ ብስኩት ከምንጠብሰው የበለጠ በደንብ የጋለ ዘይት መሆን አለበት። እንግዲህ የዚህ አይነት ከለር ሲሰጠን ጎልደን አይነት ከለር ሲሰጠን እናወጣዋለን። ሽንኩርቱን የጠበስንበትን ዘይት ሁሉንም በዚህ ነው የምንጠቀመው። ሩዙን፣ ስጎንም ሩዙንም በዚሁ ስለምንቀቅለው ዘይቱን እየቀናነስን መጠቀም እንችላለን። እኔ ለሩዝ ይሄን ያህል ቀነስኩኝና በጎን ካደረኩኝ በኋላ በቂ ነው የምለውን ያህል ለሩዝ ቀንሻለሁኝ። ከዛ እዚሁ ላይ ስጎውን ነው የምንሰራው። የጋለው ዘይት ላይ ቲማቲም የተፈጨ ጨመርኩበት። ከዛ 1 ማንኪያ ሳልሳ ጨምሬያለሁኝ። ከሙን 1 ማንኪያ የሻይ ማንኪያ፣ ድንብላል ፍሬ የተፈጨ ደግሞ እንደዚሁ 1 የሻይ ማንኪያ። ከዛ ጨው ጨመርኩኝ። የስጎውን ነገር እንግዲህ ጨረስን። በጎን እንዲበስል አደርገውና እንዲተከተክ። ከዛ ሩዙን ማቅሏላት ነው የምገባው። ሩዙ ሽንኩርት አያስፈልገውም። በጣም ቆንጆ ነው የሚሆነው። መጨረሻ ላይም ጣዕሙም በጠበስንበት ዘይት ሁሉንም ነው የምንሰራው። በመቀጠል ደግሞ ያው ሩዙን ለመስራት መጀመሪያ ሻዕርያ ትንሽዬ ጠበስኩኝ። ከለሩ ቡኒ እስከሚሆን ድረስ ልክ እንደ ሽንኩርቱ አይነት ከለር እስከሚሰጠን ድረስ እጠብሰዋለሁኝ። ይህንን በደንብ ከጠበስኩት በኋላ ሩዝ አጥቤ ዘብዝፍ ያለሁኝ። እኔ እንግዲህ አካባቢ ላይ ያገኘሁትን ሩዝ ነው የተጠቀምኩት። በስመቲ ሩዝ ተብሎ የሚሸጠው ሩዝ ነው የተጠቀምኩት። ግን ሩዝ መስሪ የሚባል አለ። እሱን ብትጠቀሙ ደግሞ የበለጠ ቆንጆ ነው። በሱ ነው የሚሰራው። እኔ ባለኝ ነገር በአካባቢያችን ላይ ምን ጊዜም በአካባቢያችንና ቤታችን ውስጥ ባፈራው ነገር ሁሉን ነገር መሞከር መስራት እንችላለን። ከዛ ሩዝ ከጨመርኩ በኋላ መኮረኒ አልቀቀልኩትም። መኮረኒውንም ፓስታውንም እንደምትመለከቱት አንድ ላይ ነው የማበስለው። ከዚህ በፊት የኮሸሪ አሰራር ሰርቻለሁኝ፣ ግን ለየብቻ ቀቅዬ ነበር የምሰራው። ግን ይሄ ደግሞ ፈጣን፣ በዛ ላይ ደግሞ ጣዕሙን በጣም ቆንጆ ሆኖ ስላገኘሁት ወደ እናንተ ላካፍላችሁ ወደድኩኝ። እንደምትመለከቱት በመቀጠል ደግሞ ምስሩን ጨምሬያለሁኝ። ምስሩ እንዳልኳችሁ ግማሽ ድረስ የበሰለ እንጂ ሙሉ ለሙሉ የበሰለ አይደለም። ከዚህ ጋር ደግሞ አብሮ ይበስላል። በመቀጠል ቅመማ ቅመሙን ጨምራለሁኝ። ከሙን 1 የሻይ ማንኪያ እንዲሁም ድንብላል ፍሬ ደርቆ የተፈጨ 1 የሻይ ማንኪያ ሞላ ሞላ አድርገን ከዛ ጨው ጨምሬ ውሃ የፈላ አዘጋጅቼ ነበር፣ እሱን ጨመርኩኝ።
ከዛ በመጨረሻ ደግሞ ቅድም ከጠበስኩት ሽንኩርት ላይ ትንሽ ጨምርበታለሁኝ። ጣዕሙን የበለጠ ቆንጆ ያደርገዋል። ለየት ያለ ያልኳችሁ ለዚህ ነው። ከዚህ በፊት ከሰራሁት ለየት ያለው ይሄ ነው። በጣም ቆንጆ ነው። ጣዕሙን በጣም ቆንጆ ያደርገዋል። የተወሰነ ያህል የጠበስነውን ሽንኩርት እንጨምርና ሩዙን እንዲበስል እንተወዋለን። በመሃል በመሃል ያው ሩዛችንን ከፈት እያደረግን ውሃ ማነሱን እያየን እንጨምራለን። ሩዝ ሁሌም እንደምለው ሩዝ ስንሰራ አናማስልም። ስናማስለው ይቦካል። ስለዚህ በመሃሉም ውሃ መጨረሱን እንደዚሁ ያስታውቀናል። አለበለዚያ ደግሞ መሃል ላይ የምናማስልበትን እንትን እየከተትን ውሃ መኖር አለመኖሩን እያየን ቼክ አድርገን ሩዛችን አለመብሰሉን አይተን ውሃ እንጨምራለን እንደ መጠናችን። ስጎም በዚህ መልኩ ቆንጆ እየተንተከተከ ነው። ጨው ካነሰ አይተን ጣል አድርጌበታለሁ። እኔ ትንሽ ጨው አንሶታል እኔ። ከዛ በዚህ መልኩ ቆንጆ ሆኖ ሁለቱም እየደረሰ ነው። ቆንጆ እኔ ሩዝ ስሰራ አላማስልም። ቅድም ሩዝ አታማስሉ ያልኳችሁ እንደዚህ ቼክ ማድረግ እንችላለን። ውሃውን መጨረሱን አለመጨረሱን እንደዚህ ይታየናል። አሁን ይሄ ትንሽዬ ውሃ አለው። ከዛ ከድነን ደግሞ ውሃውን በደንብ እስከሚጨርስ ድረስ እንጠብቀዋለን። ሲማሰል ብዙ ጊዜ ይቦካል፣ ይጨማለቃል። በተለይ እነዚህ ፓስታ፣ መኮረኒ አንድ ላይ የተቀቀለ ስለሆነ አደራ እንዳታማስሉት፣ ይቦካል። እንደዚህ ቼክ እያደረግን መብሰሉን አይተን እናወጣዋለን። ምንትክተክ ከጀመረ በኋላ መቀነስ ነው። ሩዝ ስናበስል ሩዙን ቅንስ አድርገን ቀስ ብሎ እንደዚህ ይበስላል። አሁን እንደምትመለከቱት ውስጡ ድርቅ ብሎ ቆንጆ ሆኖ በስሏል። አሁን እናንተ እንደዚህ አማስዬ ስታዩት ፍርፍር ያለ ቆንጆ ሩዝ ነው ይወጣልኝ። ኮሸሬ ሩዝ ነው ይወጣልኝ። ለምን አላማሰልኩትም በመሃል። ቀጥለ ይሄ ደግሞ ምሰራው ሺትኒ፣ እንደ ሺትኒ የሚያገለግለን የሚያቃጥል ሸጣ ወይንም ሺትኒ ነው የምንሰራው። የተጠቀምኩት ግብአት አንድ የሾርባ ማንኪያ የተፈጨ ነጭ ሽንኩርት፣ አንድ የሾርባ ማንኪያ በርበሬ፣ አንድ ሻይ ማንኪያ ከሙንና አቼቶን የጨመርኩት። እነሱን ካዋሃድኩ በኋላ ትንሽዬ አሁን ከማደርገው ሩዙ ላይ ከማደርገው ስጎ ላይ ትንሽ ጨምሬ አንድ ላይ በደንብ አዋህጄ ነው ያቀረብኩት። ለማባያነት በጣም ቆንጆ ነው። በጣም ያጣፍጠዋል። ኮሸሬን ልዩ ነው የሚያደርገው። ይሄኛው የሸጣ አሰራር ሞክሩት፣ ትወዱታላችሁ። የዛሬ ስራ ይሄን ይመስላል ተመልካቾቼ። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። ለመጀመሪያ ጊዜ ደግሞ እየተከታተላችሁኝ ያላችሁ ወደዚህ ቻናል የመጣችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ጥሩ ጥሩ ነገሮችን እንማማርበታለን። ሰብስክራይብ ስታደርጉ የደውሏ ምልክት በመንካት ኦል የምትለዋን በመምረጥ ሁሌ አዳዲስ ቪዲዮ በምለቅበት ሰዓት ወደ እናንተ እንድደርስ ይረዳል። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ሁላችሁንም ከልብ እያመሰገንኩኝ በቀጣይ ስራ እስክንገናኝ ድረስ ሰላም ሆኑልኝ።